መሃል ላይ ያለ እሾሃማ መንገድ አለ። ያንን እሾሃማ መንገድ ነው እንዴት ነው እዛ ቻሌንጅ ውስጥ የምትዘፈቀው? ምክንያቱም የቤተሰብ ጫናም ሰፊ ነው የሚሆነው። በተለይ በዛ ጊዜ ሙዚቀኛ ነኝ የምትል ምን ማለት ልጅ ምን አስበው ነው ይቀልዳል ወይ ነው የምትባለው። ስለዚህ እነዛ ያቺን እሾሃማ መንገዷን እንዴት አለፍከው? ይህንን በደንብ እንድታስረዳው ፈልጋለሁ ከምክርም አንጻር ማለት ነው። አሁን አብዛኞቹ እንዲረዱት የሚፈልገው ይህን ስለሆነ እንግዲህ ምረሳውም ነገር ይኖራል አንዳንዴ። ምናልባት ያ ጊዜ የልጅነትም ሊሆን ይችላል። ምክንያቱም የቤተሰብ ጋር የምታሳልፈው ጊዜ ስለሆነ ቀለል የሚያደርገው እሱ ነው ማለት ኃላፊነት የለብህም። አግብተህ ወልደህ ቢሆን ኖሮ ሙዚቃ ትምህርት ቤት ገብተህ የምትማረው ትንሽ ያስቸግራል። ኃላፊነት አለ፣ ስራ መስራት አለብህ፣ ገንዘብ ማግኘት አለብህ። ግን እኔ ትምህርት ቤት ሙዚቃ ትምህርት ቤት እያለሁ ቤተሰብ ጋር ነው የምኖረው እና ደግሞ ሙዚቃ ትምህርት ቤት ውስጥ ነው ማድረው ወይም እንጂ ያን ያህል ገንዘብ በጣም የሚያስፈልገኝ ጊዜም አልነበረም። ስለዚህ አንደኛው ጥሩ ነገር እሱ ነው። የሆነ የምታስተዳድረው ቤተሰብ እያለ ተማሪ መሆን እና ለሆነ ነገር መዘጋጀት ቀላል አይደለም ስራ ሳትሰራ። በዛን ጊዜ ብዙ ስራም አልሰራም ማለት ጥቂት አንዳንዴ እንደው እንደ ትንሽ ስራ ሲገኝ እንጂ ተማሪ ነኝ በቃ ሙሉ ጊዜ ተማሪ ነኝ። ትንሽ የጠቀመኝ ምናልባት የዛኔ ዩኒቨርሲቲ በኋላ ስለነበር ፊሎዞፊ አስተምር ነበር። የሙዚቃ ትምህርት ቤት ተማርኩኝ። ትንሽ አንድ አመት ነው እንደዛ ሰርቻለሁ። እሱም ብዙ ገንዘብ የሚገኝበት አይደለም፣ ትንሽ ደሞዝ ነገር ትንሽ። ስለዚህ አንደኛው ፈተና እሱ ነው። እየተማርክ ወይም ወደ አንድ ግብ እየሄድኩ ነው ብለህ በምትዘጋጅበት ጊዜ ኃላፊነት ሲኖር ገንዘብ ያስፈልግሃል የሚለው ጥያቄ ካለብህ ጊዜ ለሁለቱም መድበህ መንቀሳቀሱ ይቻላል። ምክንያቱም ሁሉም ሰው ቤተሰብ ኖሩት ማታ ማታ ይማራል። ከስራ እየወጣም ትምህርት ቤት ትሄዳለህ። በቃ የሆነ ነገር ስለምትፈልግ ነው አይደል? የሆነ ነገር ማሻሻል ስለምትፈልግ የሆነ መድረሻ ስላለ ይቻላል። ቀላል ነው አይደለም። እንኳን ቤተሰብ ጋር ሆነህ ከመማር ቤተሰብ ጋር ሆነን እያማረርን እንማር የለ እንዴ? ምንም በቃ መተን ወንበር ላይ እግራችን ሰቅለን ምግብ እየቀረበልን አስበው። እንኳን ቤተሰብ ልጆች ኖሮክ ምናምን ስራ እየዋልክ ማታ ተጨማሪ ትምህርት እየተማርክ ራስን ለማሳደግ መሯሯጥ እንኳን ብዙ ሰው ያደርገዋል እንደዛ። ስለዚህ አንደኛው ፈተና እሱ ይመስለኛል ከኃላፊነት ጋር ሲገናኝ። ግን እንዳልከው ሙዚቃ የሚባለው እንደ ሙያ አለመወሰዱ በብዙ ሀገርም ያለ ችግር ነው። እሱን ያው መጋፈጥ አለብህ መጋፈጥ ማለት ብዙ ጊዜ ራስህ እርግጠኛ መሆን ይመስለኛል መጀመሪያ እንጂ መፈክር ይዘህ ሰልፍ መውጣት ላይ ይችላል ራስህ ያለበለዚያ ብዙም ሳታምንበት መጨቃጨቅ አይቻልም። አንድ ነገር እኮ ምንም ለአንተ ትርጉም ከሰጠህ ለሌላ ሰው ማስረዳት ወይም ከሌላ ሰው የሚመጣብህን ጫና ለመቋቋም ብዙ ያከብድ ይችላል። ግን መጀመሪያ አምነህበት እርግጠኛ ሆነ አንድ ምክንያት ኖሮክ የምትሄድበት መንገድ ከሆነ ጠንካራ መነሻ ይመስለኛል። ስለዚህ እሱ ነው መጀመሪያ። ምክንያቱም እኔ ሙዚቃ ትምህርት ቤት ለመግባት ገና ዩኒቨርሲቲ እያሉ ነው የወሰንኩት። ባቋርጣለሁ ዩኒቨርሲቲ እያልኩ ስፎክር ነበር። አንድ ጓደኛዬ ነው እንደውም አይ ይሄን ጀምራል ጨርስ መጀመሪያ ከዛ በኋላ ታስብበታለህ ብሎ በቃ በጣም ጥሩ መካሪ ነበር። እና እሱ ነው አንደኛው ፈተና። ምንድነው የሆነ ትምህርት ለምሳሌ ልማር ወይስ አልማር በኋላ እንዲህ ቢሆንስ የሚል ዝግብ ውስጥ የሚያወጣህ መጀመሪያ ያን ነገር ስታስበው ራሱ በቃ ያ ነገር ለኔ ነው የሚለው እርግጠኛ የሆነ እምነቱ አለ ወይ? መሀል ላይ ሀሳብ መቀየር ወንጀል አይደለም እኮ አይደል? የተሳሳተ ትምህርት ለ5 ዓመት ልትማር ትችላለህ። ግን የተሳሳተ ትምህርት ማለት አይቻልም። ያን ትምህርት በቀጥታ ላትጠቀሙ ትችላለህ። ምክንያቱም ማንኛውም ትምህርት አሁን አንደኛው ነገር ምንድነው ማንሳት የምፈልገው ማንኛውም ሰው ጊዜ ሰጥቶ የሚሰራው ነገር
ውጤት አለው። እንኳን ለአመታት ዩኒቨርሲቲ ማሳለፍ ይቅርና ለሆኑ ጊዜዎች ወይም ዝም ብለህ በየቀኑ ስልክ ላይ የምታያቸው ተደጋጋሚ ነገሮች እኮ ውጤት አላቸው። ስለዚህ እንትን ላይ እኮ ጊዜ አጠፋው አልስማማኝም ነበር እኮ ዝም ብዬ ነው እንትን የተማርኩት ይላል አንዳንድ ሰው። እኔ አይመስለኝም። ማን አካውንታንት ሁን ግን የስፖርት ሙያተኛ ሁን አይጋጭም። ምክንያቱም ማንኛውም ትምህርት በህይወት ውስጥ አንድ ጥቅም አለው። ይጠቅማል። ምክንያቱም አካውንቲንግ ሲማር አንድ ሰው አካውንቲንግ ብቻ አይደለም የሚማረው አይደለም። እዛ ትምህርት ቤት ሲማር ጓደኞች አሉት፣ የሚያሳልፈው ጊዜ አለ፣ ላይብረሪ አለ፣ ንባብ አለ። የዩኒቨርሲቲ እኮ ሀሳቡ እሱ ነው። ዩኒቨርሲቲ የተለያዩ ነገሮች ህብር ነው ብዙ ጊዜ ወይ ኮሌጅ በለው ማንኛውም ከፍተኛ ትምህርት ተቋም ሰዎች ብዙ ነገሮችን የሚያዩበት ነገር ነው። ግዴታ የሆነ ዶክተር ሆኖ ብቅ ላይ ይችላል ሰው ከዩኒቨርሲቲ ሲወጣ። ግን ስለ ሙያ ስለ ሰው ልጅ ህይወት ውስጥ ስላሉ ትልልቅ ጥያቄዎች በሰው ልጅ ታሪክ ውስጥ የነበሩ ትልልቅ ፈተናዎች የሰዎች ልምድ እንድታይ ነው ዩኒቨርሲቲ የሚገባው እንጂ አስማተኛ ሆኖ እንዲወጣ አይደለም። ከዩኒቨርሲቲ ሲወጣ አንድ ሰው የሆነ ቁልፍ ይዞ ወይም እንዲወጣ ነው አይደለም። በቃ አሁን ህይወትን እናትና አባትህ ባሳደጉ መንገድ ብቻ አትየው ነው እኮ ሰው ኮሌጅ ሲገባ። እንደዚህም አይነት ህይወት አለ ዓለም ላይ፣ እንደዚህ አይነት ፈተና አለ። ሰዎች ይህን ነገርም አስበው ነበር አይደለም። ይሄን በዚህ መንገድ ሄደው እንደዚህ ደርሶባቸዋል። ጦርነቶች ነበሩ፣ የተፈጥሮ አደጋዎች ነበሩ፣ ተመራማሪዎች ነበሩ፣ ተመራምረው የወደቁ ሰዎች አሉ። በዚህ መንገድ ተሳካ። ይህን ነገር እንድታይ በትሪ ያቀርብልሃል ዩኒቨርሲቲ ስትገባ። ስትወጣ ነው እኮ ከዩኒቨርሲቲ እንደውም ማተኮር የምትጀምረው እኮ ከዩኒቨርሲቲ ስትወጣ ነው። ዩኒቨርሲቲ ውስጥ ብዙ ጊዜ ህብረት ትርኢት ነው። በቃ ፍሬሽማን የሆነ ትንሽ አይቲ፣ ትንሽ ሂስትሪ፣ ትንሽ ኢኮኖሚክስ በጣም መዓት ነገር ነካክተ እና ደግሞ ኑሮ ራሱ ከብዙ አይነት ልጆች ጋር አብረ ማሳለፍ ከአስተማሪዎች ጋር 4-5 ዓመት የምታደርገው ጉዞ የተወሰኑ ኮርሶች ናቸው። ብዙ ጊዜ እንደዚህ አሁን ምሳሌ የሜዲካል ትምህርቶች ብዙ ጊዜ ቀጥታ ይዘውክ ወደ ዶክተሩ ጠረጴዛ ነው የሚወስዱክ አይደለም። በቃ እያለማ ልምድ አለ፣ ሆስፒታል ውስጥ ልምድ። አንዳንድ ሙያዎች በቃ ታርጌት የተደረጉ ናቸው። በቃ ወጥተህ ዶክተር መሆን አለብህ አይደለም። በቃ ፕራክቲካል ናቸው። ያለማምዳል እንዴት እንደምታከም እያየ ሰው ታካሚ ሆስፒታል እየሄድክ በአምቡላንስ እየሄድክ ነው። ግን የዩኒቨርሲቲ ዓላማው ግን ግዴታ ለሆነ ሙያ ማብቃት ብቻ አይደለም። ራስህን የምታበቃው ራስህ ይኸው ነው ማየት አለብህ። በተለይ የማህበራዊ ሳይንስ በሚባለው አካባቢ ያለው ነገር ምንድነው ማየት አለብህ ሁሉ ነገር። ከዛ በኋላ አንተ ምክንያቱም አሁን ቲቬት ወይም ምንድነው የሚባለው የቴክኒክና ሙያ ዓለም ላይ አሁን በጣም ያደገ ነገር እሱ ነው። ከዲግሪ ማስተርስ እና ፒኤችዲ ፕሮግራም የላቀ ለምን እነዚህ በቃ ሰው የሚወደውን ነገር በአጭር ጊዜ መሰረታዊ ክህሎት እንዲያገኝ የማድረግ አስተሳሰብ ነው። በጣም ጥሩ ነው። ለምን አንተ የእንጨት ስራ ላይ የምትፈልጋቸውን ቁልፍ የሆኑ ነገሮች በአንድ ዓመት ማግኘት ከቻልክ ትልቅ ነገር እኮ። ከዛ ራስህን የምታሳድገው ማለት ነው። ራስህ ያለበለዚያ 5 ዓመት ሙሉ እየቀዘፍክ ኦኬ አሁን ገብቶኛል ምናምን ብለህ የምታስብ ትንሽ የእድሜም ገደብ አለው። ስለዚህ ራስ ላይ ነው የጣለው ነው ዋናው ነገር። የቤት ስራው አንተ ላይ ነው ዞሮ ዞሮ። ዩኒቨርሲቲ መግባት ማለት ምንድነው? አሁን ደግሞ እስቲ የእናትና አባትን እንጀራ መብላት ተውና ራስህን ኑር እስቲ። ዶርም እያደርክ ከቤተሰቦች ይኖረክ አይተህ ከማታውቃቸው ሰዎች ጋር እየዋልክ አይተህ ሰምተህ ማታውቀው መረጃ እየሰማህ ራስህን ደግሞ እስቲ ፈትሽ። ወዴት መሄድ ትፈልጋለህ? ምን ይታያል ነው የሚለውን ነገር እንዲያሰፋልህ እድል ይሰጣል። ዞሮ ዞሮ ራስህ ነህ እንጂ ለዛ ለሾካማው መንገድ አንተ ነህ ችግሩ ፈጣሪ የምትሆነው። መረጃው ነው በቂ መረጃ ይሰጣል። ስንቅ የሚባለው እሱ ነው። ስንቅ ይሰጣል። ያለበለዚያ መጨረሻ ላይ እኮ ከተመረቀህ ዲፕሎማ ወይ ዲግሪን ይዘህ በየቢሮ እንድታንኳኳ ሊያደርግህ አይገባም። አንድ የችግር መፍትሄ አግኝ ሰው እንድትሆን ነው ዓላማው የሚያደርግህ። የሆነ ስልጠና መውሰድ በቃ ወታደር ነው የሚያደርግህ እኮ ማለት ነው አይደል? በቃ ያሰማራል። በቃ በዚህ ሂድ ይባላል፣ መልስ ትሰጣለህ ለዛ ዓላማ። ስራ ፈጠሩ ምናምን የሚባለው ነገር እኮ ለዛ ነው። ያው ይገባኛል። ስራ ፈጠሩ ማለት ቀላል ነው፣ ግን ለፈጣሪው ትንሽ ትልቅ ኃላፊነት ነው።
መቀጠር አለብኝ ምናምን። ግን አሁን አመለካከት ላይ የሚያደርገው ነገር ምንድን ነው? ያን ነገር ለመሞከር ከመፈለግህ የተነሳ የተማርከውን ነገር ወይም ትምህርት ቤት ያሳለፍከውን ነገር በተግባር ለማየት ከመጓጓትህና ከመውደድህ የተነሳ የነፃ አገልግሎት ትሰጣል። አሁን ነፃ አገልግሎት እንደ ሞኝነት ነው አንዳንድ የሚታየው፣ ግን ትልቅ ነገር ነው። ለምን? ያንተ የተማርከው እውቀት ያሳለፍከው የትምህርት ጊዜ በተግባር ካልተሞከረ እስክትቀጠር የምትቀጠረው ደግሞ እኮ ቀጣሪ በሚፈልግ ቦታ ነው የሚቀጥርህ እንጂ አንተ መስራት በምትፈልገው ነገር አይቀጥርህም። የበጎ ፈቃደኝነት ዋናው ትልቁ ነገር ምንድን ነው? መስራት የፈለግከው ነገር እንድትሰራ እድል ይሰጣል። በጎ ፈቃደኛ ና ማንም አያዝህ። በቃ እኔ ሜዲካል ነገር የተማርኩት ጥርስ ሐኪም ነኝ፣ በነፃ ጥርስ አክማል። ከሌላ ሀገር ይመጡ ይላል በነፃ ሊያክሙ። እነዚህ ሰዎች እኮ በጣም የታደሉ ሰዎች ናቸው፣ እኛ አይደለንም። እነዚህ ሰዎች እኮ በህይወታቸው ማድረግ የሚፈልጉትን ነገር እኮ እያደረጉ ነው እና እየሞከሩት ነው። ይሰራል ነገር፣ ይድናሉ ሰዎች እውነት እኛ በምንሄድበት መንገድ። ስለዚህ አክም። እኛ ዩኒቨርሲቲ ሆነን ዋናው መከራ 99%ቶቻችን ወደ ገጠር ቦታዎች መመደብ አንፈልግም። ከዛ ወጥ ሲያስበው ግን ይቆጨኛል በጣም። ማንም ሰው አንደኛ ብዙ ደሞዝ ሁሉ ተከፍሎት፣ አይ እኛ የምናስበው ከተማ ውስጥ ከቢሮ ወተን ካፌ ሻይ ኬክ እየበላን ከተማው ሽር ማለት ነው እንዴ። ችግር ማትፈታ ከሆነ ለምን እንደምትማረው? አንተ የምታስፈልግበት ቦታ መሄድ ፈቃደኛ ካልሆንክ ስራ የለም የሚባለውን ነገር እኔ በተለይ የሚመረቁ ሰዎች እኔ አልሰማም በፍጹም። የእኔ ጄኔሬሽን ሩቅ ሊሆን ይችላል፣ ግን እኔ ተማሪ ሆኜ እኔንም ጨምሮ ሩቅ ቦታ መሄድ አንፈልግም ነበር። እኛ በምንፈልግበት ቦታ ልነግር አልችልም። በከፍተኛ ደሞዝ ቤት ተሰጥቶ ምናምን አይ እዛ እንሂድም። ታዲያ ምን ነው የምንፈልገው? አሁንም እናትና አባታችን ቤት እንደምንኖርበት አኗኗር መቀጠል አይደለም። የምቾት ቀጠና ውስጥ ራስን ማግኘት በቃ እየተዝናና እየሳክ መኖር ያ እኮ አይኖርም። መለውጡን እየፈራ ነው ማለት ነው። አይስክሬም ላይፍ ልደት የተከበረልህ ኮፍያ የተደረገልህ እሱ ህይወት በ30 ዓመትህ እሱ ህይወት ሊቀጥል አይችልም። ወታደር ነው የምትሆነው። ከዛ በኋላ መሄድ ራስን መቻል አለብህ። መሄድ አለብህ ወደምትፈልግበት ቦታ። ምደባ ምናምኖችን መከተል አለብህ። ተመደብ፣ ሂድ፣ ሌላ ማህበረሰብ አግኝ። አንተም የሚፈልጉ ሰው አንተ እኮ የናካው ትምህርት ሀው ማስቆጠር እኮ ብርቅ የሆነበት ቦታ እኮ አለ። እሱ የሌላቸው ሰዎች አሉ። እሱም ማድረግ አትችልም እንዴ አንተ? የተመረከበት ነገር እኮ ጭራሽ ላያስፈልግልህ እኮ ይችላል። ሄደህ ግን ያሳለፍከው ልምድ የሚጠቅማቸው ሰዎች አሉ። እዛ ሄደህ ስራ እንክፈልህ ሲባል እሺ ማለት ያስፈልጋል። በጣም ሰፋ ባለ መልኩን የገለጽከውና በጣም ደስ ብሎኛል። ምክንያቱም ይሄ ነው በቃ ሰዎች ቻሌንጅ ገጠመን ወይ ደግሞ ሸዋማው መንገድ ይሉና ሸዋማነቱን የሚገልጹት በህይወት እቺ እንዳልከው ወላጅ እናትና አባቶቻቸው በሚያሳድጓቸው መልክ መሄድና መጨረሻ ለማግኘት መሞከር ነው። ነገር ግን ነገርየው ውስጡ ብዙ ታሪክ እንዳለው ነው ያጫወትከኝ። የመጨረሻ ጥያቄ አድርጌ የማቀርብልህ ከአንተም በጣም የምወደው ፓርት አብይን ምን ሙዚቃ ላይ አይታችሁት ታውቃላችሁ ሲባል አብዛኛው ጊዜ የመዝሙሮች ላይ በደንብ እናያለን፣ በደንብ በሰፊው ማለት ነው። ይህንን ጥያቄ ከምን ጋር እያይዘዋለሁ? ሃይር ፐርፐዝን ሰርቭ ከማድረግ ጋር ማለት ነው። አት ኤንድ ኦፍ ዘ ዴይ የሁላችንም ቁም ነገር ያ ነው ማግኘት የምንፈልገው ማለት ነው። ስለዚህ ሃይር ፐርፐዝን ባለ በተሰጠ መክሊት ወይም ደግሞ ቅድም ባወራ ነው አብይ አሁን በሙዚቃ ሃይር ፐርፐዝን ሰርቭ እያደረግበት እንደሆነ ምሳሌ መሆን የምትችል ሰው ነህ እና እንደው ለተማሪዎች ይህንን ፕሮግራማችንን ለሚከታተሉ ሰዎች በየቤታቸው ላሉ ቅድም እንዳልከው ወታደርም ሊሆን ይችላል፣ አካውንታንቱም ሊሆን ይችላል፣ ዲዛይነሩም ምኑ ሃይር ፐርፐዝን ሰርቭ ማድረግ የሚችልበት መንገድ እንዴት ነው ያለው? ካለው ያነስተው እንግዲህ ተቀራራቢ ይመስለኛል። አሁን ቅድም ካነሳነው ነገር ጋር እድሎች ሁልጊዜ አይመጡም። ሲመጡ ግን መጠቀም ያስፈልጋል ማለት። ብዙ ቅድመ ሁኔታ ካስቀመጥክ እድሎችን እናጣለን። በጣም ብዙ ቅድመ ሁኔታ ያለው ሰው ጊዜ ለሁሉ ነገር ለትዳርም ለምንም በለው በጣም ብዙ መስፈርት ያለው ሰው ያን ነገር ለማግኘት ብዙ ጊዜ ይፈልግበታል። ግን እድሉን መጠቀም፣ የመጡትን እድሎች መጠቀም፣ መስራት የምትችለው ነገር ከሆነ ሳሌ ሙዚቀኛም ከሆንክ ያንተን ሙያ የሚፈልግ ነገር ብዙ ገንዘብ ላይ ያስገኝ ይችላል። ትፈልግ በዛ ሰዓት የምትፈልገው ነገር ላይ ያሟላ ይችላል። ግን አንተ የሚፈልግ ነገር ነው ወይ? አንተን ከፈለገህ ብትሳተፍ አንድ ትልቅ በረከት
የሚያመጣ ነገር ሊሆን ይችላል። ያ ነገር ገብቷል። ከአንድ ሰው ጋር አብረህ መስራት የሚፈልግ ከሆነ ስለዚህ አንተን የሚፈልጉ ነገሮች ውስጥ ከመንገድ የሚያወጡ ነገሮች ካልሆነ በስተቀር ማለት ምንም ማለት ማትሄድበት መንገድ ካልሆነ በስተቀር ምንድነው የሚባለው በቃ ጨለማና ገደል ካልታየ በስተቀር አንተን የሚፈልጉ ነገሮች ውስጥ መሳተፍ በተለይ ሲጀምር አንድ ሰው ሙያውን ሲጀምር ሙያ ውስጥ በመግባት በሚጀምርበት ጊዜ እንደዚህ አይነት ቦታዎች ላይ ራሱን ማግኘቱ ባይዘጋው አለመዝጋት ራስን ማግኘትና መለኪያው ሜቢ አንደኛው መለኪያ መሆን ያለበት ብዬ ማስበው እዛ ውስጥ መግባቴ ለኔም ያን ነገር ለሚመለከቱ ሰዎችም ምን ያስተላልፋል ጥሩ መልእክት አለው ወይ ጥሩ ነገር ያነሳል ወይ እንደማለት ማለት ቢያንስ አንድ አስተዋጽኦ እኮ ነው አንተ የነበርክበት ቦታ ለሌሎች የሚሰጠው ትምህርት አለ ወይ ምክንያቱም የወንጌል ስራ ስናስበው ቀላል አይደለም የወንጌል ስራ የሰው ልጅ የህይወት ዘመን ጥሪው ነው አይደል ማለት የእግዚአብሔር መንግስት በሰዎች መናገር ማለት ነው አሁን የቤተክርስቲያን አገልግሎት ትልቅ ደረጃ የሚሰጠው የወንጌል ስራ ስለሆነ ነው አይደል በቃ የእግዚአብሔር ለሰው ልጆች የሰጠውን ኃላፊነት መወጣት ማለት ነው ግን የወንጌል ስራ በዛ አይገደብም ነው ማለት በቤተክርስቲያን ውስጥ በማገልገል ብቻ ስለማይገደብ ነው አይደል በፕሮፌሽን ሁሉ ይታያል ያ ነገር ስለዚህ ሙያክ ውስጥ ያ ነገር ይገለጣል ነው ታዲያ ፓርክ ውስጥ ተጫውተሻል ሙዚቃ ማለት በቀጥታ ጥቅስ ያለው ግጥም ያለው መዝሙር ላይ እንችላለን ተጫውተው አይደል ግን ሙያ በምትተገብርበት አጋጣሚ ሁሉ ውጤቱን እያሰብክ የምታደርግ ከሆነ ያ በቂ መነሻ ይመስለኛል ውጤቱ ምንድነው እሺ ዛሬ እንደዚህ አደረኩ እሺ ወይም ደግሞ ከቅርብ ከተወሰነ ጊዜ በኋላ ምን ያመጣልኝ ነገር የሚቀረጽ ነገር ይችላል ኦኬ ሰው እሺ የሚያየው ሰው ምን ይጠቅማል ነገር ወይስ አይጠቅመው ወይስ ዋጋ ቢስ ወይ መርካሽ ነገር ነው እሱ ነው መለኪያው እንጂ ገና ሳልገባበት አንዱን ነገር ሌሎች መለኪያዎች ካስቀመጥኩ አይ ብዙ ብርም ላስገኝ ይችላል ግን ጠቃሚ እንደሆነ ያወቅኩኝ ይሄ ነገር ቢሰራኩ በጣም ጥሩ ነው የምትለው ነገር አለ ይታወቃል ግን ብዙም ከነገሩ ጋር ማሄድ መስፈርትን በማስቀመጥ እድሎችን እናጣለን ስለዚህ በተለይ ወጣቶች ኮሌጅ እንደወጣ ያለው እድሜ እሱ እድሜ ላይ እንደዚህ አይነት መስፈርቶችን አለማስቀመጥ ቢቻል ገንዘብ ያስገኛል አያስገኝም የሚለው ነገር ወይም ብዙም አስደስተኝም አላር ይሆናል ዝም ብሎ በቃ እዛ መገኘት መወድበት ቡድን ነው ወይ ያላር ታዋቂዎች ምናምን ናቸው ወይ እንደዚህ አይነት ነገሮች ብዙ ጊዜ ባይፈታተን ጥሩ ይመስለኛል በተለይ ቤተክርስቲያን ውስጥ ማገልገል እንደ ድል ነው ቆየት ለስተር ይበለጥ ይገባል ማለት ያ እዛ ሙዚቃ መጫወት ብዙ ሰው ነው የምታድነው በቤተክርስቲያን አገልግሎት ውስጥ ያለው ማለት እሱ ትልቅ ቦታ ነው ከዛ ውጪም ደግሞ ባለ ሙያ ውስጥ ሰዎች ማዳን ይችላል ምክንያቱም በየዕለቱ ብዙ ሰዎች ነው የምታገኘው እንግዲህ አንተን ለማግኘት ሰው ቤተክርስቲያን አይመጣም አይደለም ወይም መዝሙር ቦታ አይደለም ሰው የምታገኘው ስለዚህ በሙያ ውስጥ ብዙ ሰው የምታገኝበት ሙያ ሊኖር ይችላል በህይወት ብዙ ሰው ታገኛለህ በመንገድ ሁሉ ነገር ሰዎች ያዩሃል ፈለክም አልፈለክም ታዋቂ ሲሆንክም አልሆንክም አይደለም ሰዎች ማየታቸው አይቀርም ስለዚህ ምንድን ነው የምታስተላልፈው ነው ወደ ፕሮፌሽን ስንመጣ ደግሞ እንደ ስራ ተብሎ የሚሰሩ ነገሮች ስለምንሳተፍ በፕሮፌሽን የበለጠ ለሰዎች የሆነ ነገር እንዲገለጥ የሚያደርግ ነገር ስላለው እኮ ነው ጠንካራ መጠንቀቅ የሚፈልገው አይደል ስለዚህ ፕሮፌሽናችን ላይ ደግሞ ያ ነገር በደንብ ይገለጣል እጃችን ያለበት ነገር ነው እጃችን ሐሳባችን እቅዳችን ጊዜያችን ይገለጣል እዛ እንጂ መሸሻ አይደለም ፕሮፌሽን እንደውም የበለጠ ሰውን የሚያንስ ነገር ይዘህ የምትሄድበት ስፍራ ኤግዛክትሊ ብዙ ጉልበት የሚገለጽበት ቦታ እኮ ፕሮፌሽን አይደለም ስለዚህ እዛ ላይ የበለጠ ትኩረት ሰጥተህ መስራት አለ እድል ነው ያልኩት ለዛ ነው እድል ነው የተሰጠ ስለዚህ ያንተ ስጦታ እኮ የሚታይበት ቦታ ለስጦታ እንዲታይ እድል የተሰጠ እኮ ምን ችግር አለ መክሊት አይደለም ተሰጠ ማለት እኮ ነው እናትና አባት ቤት ይኖርክ ምን አለ ትንሽ በነፃ ብትሰራ በትንሽ ገንዘብ ብትሰራ የምታድገው እንደዛ ነው ማለት እንደ የችግኝን ሞዴል መውሰድ ያስፈልጋል አይደለም ዛፍ ካልሆንኩኝ ማለት አችልም በአንድ ቀን ስለዚህ ወደ ታች ነው ያውጣል አሁን እኮ የመጽሐፍ ቅዱስን ስናየው እኮ ኢየሱስ ይሰጣቸው የነበሩ ምሳሌ የተፈጥሮ ምሳሌዎች ናቸው አይደለም መጀመሪያ እንደ ቅንጣት መሞት አለበት አይደል ወደ መሬት ስር ወደ ዓለም መታየት ሄደህ
ነው የምትበቅለው። ከመሬት ላይ አይደለም የሚጀምረው፣ ከመሬት ስር ነው የሚጀምረው አይደለም። ስለዚህ ወድቀህ አለመታየትህ ሊያናዳ አይገባም። አለመታየት አለብህ። አለመታየት የመደበቅ ራስ ላይ የመስራት ጊዜዎች ትምህርት ቤት የማሳለፍ ጊዜ እኮ እሱ ነው። ከዛ ትንሽ ብቅ ትላለህ። እዛ በሰው መረገጥ አለ ምን አለ ያችን ነው የምታገል። ስለዚህ እሱን ሁሉ አልፈህ ነው የምታሳልፈው። ስለዚህ ያ ማደግ እንክብካቤ ይፈልጉ ሰው እንዳይረግጥህ፣ እሾህ እንዳይወጋ፣ አረም ሲከብህ በዛ ውስጥ አልፈህ መውጣት አለብህ። ስለዚህ ግን እነሱን ስቴፖች አለመሸሽ። ፍሬ የሚበላ ነገር የላትም አይደለችን የምታክል ቡቃያ አይበላም። በቃ ገና አድጎ ባቄላ ሊወጣ እኮ ገና ቅጠሉ ግንዱ ማደግ አለበት መጀመሪያ አይደለም ፍሬ ለማፍራት። ስለዚህ ያን ስቴፕ ነው እኮ እየሸሸሁት ያለሁት ማለት እኮ ነው። አንድ ሰው በነፃ አልሰራም ተመራቂ ገና አዲስ ተመራቂ ሆኜ ሲል እኮ አይ እኔ ችግኝ መሆን አልፈልግም እያለ ነው። በቃ እኔ ከባቄላ ፍሬ ወደ ባቄላ ዛፍ ነው ወዲያው በቃ ባቄላ ፍሬ ጥዬ 50 ባቄላ ፍሬ ዝርግፍ ብሎ እንዲቆላና እንዲበላ። ያቺ ግን የማደጓ ድግድ ጠንካራ ግንድ የማውጣት ስር የመዘርጋት አይደል። ስለዚህ በነፃ ሲሰራ አንድ ሰው እንደዛ እየሆነ የመጣው ስሩን እየዘረጋ ኔትወርክ ነው ዋናው ነው ይባል ይላል። ቢዝነስ እንደዛ ቢዝነስ ማለት ሰው ማወቅ ነው። ያ ከእኔ ነው የመጣው። ከሰው ጋር ካልሰራ በነፃ ካልሰራና ከሰው ጋር ካልተዋወቅ ለራስህ እኮ ነው በተዘዋዋሪ መንገድ እያገለገልክም ነው። ግን አስተሳሰብን ነው የሚያሳየው። ከሰዎች ጋር አብሬ መስራት ክህሎትን ራሱ ታዳብርበታል። ከሰው ጋር መኖር ትችላለህ ወይ? ስለዚህ እሷን ስቴፕ በጥንቃቄ ማየት ያስፈልጋል ብዬ እኔ አጠንክሬ መናገር የምፈልገው እሷን ስቴፕ ወጣቶች እንዳይሸሿት፣ እንዳይዘሏት። እቺ ከኮሌጅ ቀጥሎ ያለች የማገልገል እድሜ ትልቅ ዋጋ እንዲሰጧት፣ የመብቀል ስር የመዘርጋት እና ወደ ብርሃን የመሄድ ገብቷል። ማደግ ብርሃን ለመጀመሪያ ጊዜ የምታገኝ ቅጠል አለች አይደል? እንዴት እንደምታበብ ብቅ እያለች እያደገች ሲመጣ እሷን ነው የምናኮላሻት። ስለዚህ እሷን እንንከባከባት። ፍሬያችን እሷ ላይ ይመሰረታል። ፍሬው የሚሰበሰበው እሷን በመንከባከብ ነው። ከመሬት ስር የመሆን ብቅ ማለት ቀስ በቀስ የማደግ እሷ ስቴፕ ነች። እቺ የአገልግሎት ዘመን በነፃ የማገልገል ሰዎችን የመርዳት ራስን አፌለብል የማድረግ ለጥሪ እሺ ይመቸኛል አብረን ስራ የሚከሚል አይደል? እሷ በቃ የማደግ ወደ ብርሃን የምታወጣ ነገር እሷ ነች ብዬ አስባለሁ። በጣም ጥሩ። ወደ አንድ ዓለም ነው የወሰድነው። በጣም አመሰግናለሁ። ስለዚህ ሰው ሆይ የሚለው ፖድካስታችን ይህንን የከበረ ከሙዚቃው ባሻገር ዝም ብሎ ነው ሙዚቃ የሚጫወተውና ከሙዚቃው ባሻገር በጣም ብዙ መዓት ትምህርት የሚሆን ነገር ተሸክሞ አክብሮን እዚህ የመጣውን ወንድማችንን ሜንተራችንን አብይ ወልደማርያምን እጅግ አድርጌ አመሰግናለሁ። እናንተም በየቤታችሁ መንገድ ላይ ምንም ቦታ ሆናችሁ የምትመለከቱት የሙዚቃ ወዳጆችም ሆናችሁ የህይወት ተሞክሮ ወዳጆች ይህንን ፔጅ በመቀላቀል ብዙ ወደዚህ መድረክ የሚመጡ ሰዎች ይኖራሉና ሰብስክራይብ በማድረግ ሼር በማድረግ ላይክ በማድረግ የኛ ቤተሰብ እንድትሆኑ አደራህን ማለት እወዳለሁ። አብይ ከመሰነባበታችን በፊት አንተን እዚህ ስለመጣህ እጅግ አድርጌ አመሰግናለሁ። በእውነት አንተን ማግኘትና ከአንተ ጋር ቁጭ ብሎ መነጋገር ይህንንም ሀሳብ መውሰድ እድል ነው ስለሚቀረጽም ጭምር ማለት ነው። በኋላ ዞር ብለን ማየት ስለምንችል በስተመጨረሻ ግን እንደው ልትለው የምትፈልገው የምትወደው ሀሳብ ካለ አይ ቅድም እዛችኛዋ መስመር ላይ የምትላትም ሀሳብ ካለች ማጠቃለያ እድሉ ልስጥህና እንሰነባበታለን። አይ የምጨምረው ነገር የለኝም። እናንተን ማመስገን ብቻ ነው ፈልገው ይሄን ፕሮግራም ስላዘጋጃችሁ እኔን ስለጋበዛችሁኝ በጣም አመሰግናለሁ። በርቱ። ብዙ መሰራት የሚችል መሰራት ያለበት መስመር ይመስለኛል። የብዙ ሰዎችን ሀሳብ ወደ ህዝብ ማቅረብ ትልቅ ስራ ነው። ስለዚህ እናንተንም በርቱ ማለት ፈልጋለሁ። በጣም አመሰግናለሁ። እናመሰግናለን።